እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በአንድ የደቡብ ኮሪያ ወህኒ ቤት ደጃፍ ላይ ሱ የተባለ አደገኛ ነፍሰ ገዳይ ያስመለከተን ነው። ሱ ለ10 ዓመት ታስሮ ዛሬ ነፃ ወጥቷል። ሱ ልክ ከእስር ቤቱ ቅጥር ግቢ እንደወጣ ግን የሚጠብቀው ሰላም ሳይሆን የቀድሞ አለቃው ጂፋን የላከለት መኪናና አንድ ካርድ ነበር። ካርዱ ላይም እንኳን ደህና መጣህ የሚል አጭር መልእክት አለበት። ሱም በመኪና ውስጥ የተቀመጠለትን አዲስ ልብስ ለብሶ ያለፈውን ጥቁር ጠባሳ ለማጥፋት እያሰበ መኪናውን መንዳት ይጀምራል። በሌላ በኩል ደግሞ የወንጀለኛ ቡድኑ መሪ የሆነው ጂንና ረዳቱ ካንግ ስለ ሱ መፈታት እየተወያዩ ነው። ካንግ ሱ ሊከዳን ይችላል በሚል ስጋት እንዲገደል ሐሳብ ያቀርባል። ጂን ግን ሱ ማለት ፕሮፌሽናል ነፍሰ ገዳይ ነው፣ 10 ዓመት ደግሞ ትንሽ አይደለም፣ 10 ዓመት ታስሮ የሚወጣ ሰው ሙሉ በሙሉ ሊቀየር ስለሚችል እስኪ መጀመሪያ ምን እንደሚያደርግ እንታዘበው በማለት በንቀት ያልፋል። በዚሁ ሰዓትም አንድ ወጣት ወንድና አንዲት ወጣት ሴት በከተማው ውስጥ ትልቅ ውዥንብር ሲፈጥሩ እንመለከታለን። ወጣቱም ወደ አንድ ቤተክርስቲያን ገብቶ ቄሱ ጋር ለመናዘዝ ይቀመጣል። ነገር ግን መናዘዙ ለታይታ ነበር። የሴት ጓደኛውም ከውጭ ሆና ምልክት ስትሰጠው ወጣቱ ቄሱን በጭካኔ ደብድቦት ይወጣል። ሴቷ በቤተክርስቲያኑ ዙሪያ የቀበረችው በእጅ የተሰራ ቦምብ ሲፈነዳ መላው ሕንፃ መናጋት ይጀምራል። እነዚህ ጥንዶችም ለገንዘብ ብለው ማንኛውንም አይነት ጥፋት የሚፈጽሙ አደገኛ ነፍሰ ገዳዮች መሆናቸውን ከወዲሁ እንረዳለን። ሱን ነፃ እንደወጣ መጀመሪያ ወደ የተጓዘው ወደ ቀድሞ ሚስቱ የሆነችው ሊዮን መኖሪያ ቤት ነበር። ሊዮን ግን ባሏን ስታየው የተቀበለችው በፈገግታ ሳይሆን እጅግ በጣም በንዴትና በቁጣ ተሞልታ ነበር። ለምን መጣህ በሚል የጥያቄ ስሜት ልታናግረው እንኳን አትፈልግም። ሱ ለጠፋባቸው 10 ዓመታት ይቅርታ ቢጠይቅም ሚስቱ ሊዮን ግን በፍጹም ይቅርታውን ልትቀበል አልቻለችም። ይህ በእንዲህ እንዳለ ግን አንድ ሊያየው የሚገባው ነገር እንዳለ በመናገር ወደ አንድ የባሌ ዳንስ ልምምድ ቦታ ትወስደዋለች። በዚያ ቦታም ዩኒ የምትባል ቆንጅዬ ልጅ ስትለማመድ ታሳየዋለች። ሱ በታሰረበት ወቅትም ሊዮን እርጉዝ እንደነበረችና አሁን የ10 ዓመት ልጅ እንዳለው ትነግረዋለች። ሱም ያየውን ማመን አቅቶት እጅግ በጣም ሲበዝ እንመለከታለን። ሊዮንም ከዚህ በኋላ ሰላማዊ ሰው መሆንህን ካላረጋገጥክልኝና ወንጀል መስራትህን ካላቆምክ ወደ ልጃችን እንዳትቀርብ በማለት ትጨክንበታለች። እዚህ ጋም ፊልማችን ወደ ኋላ 10 ዓመት ይመልሰንና ሱ በወቅቱ የነበረውን የጭካኔ ደረጃ ያሳየናል። ሚስቱ ሊዮን ደጋግማ እየደወለችለት ሱ ግን ለሚስቱ ምላሽ ሳይሰጣት ሲቀር እንመለከታለን። ምክንያቱም በአንድ ትልቅ ክለብ ውስጥ ገብቶ ብቻውን መብራቱን በማጥፋት የጠላቶቹን ሰራዊት በቢላ እየጨረሰ ነበር። ሱም በቢላው አጠቃቀም እጅግ ፈጣንና ማንም የማይችለው ነፍሰ ገዳይ መሆኑን እንረዳለን። አሁን ላይ ሱ መደበኛ የሆነ ኑሮ ለመኖር ቆርጦ ወደ ጂን መስሪያ ቤት ያመራል። ረዳቱ ካንግም ሱን ሊያስቆመው ቢሞክርም ሱ ግን ጥሶት በመግባት ከጂን ጋር ይገናኛል። ሱም ከእንግዲህ መግደል ሰልችቶኛል፣ እንደ አንድ ኖርማል ሰው መኖር ፈልጋለሁ ሲል ይጠይቀዋል። ጂን ግን እንደኛ ያሉ ሰዎች መደበኛ ሰው ሆኖ መኖር እንደማይችሉ ይነግረዋል። ሐሳቡንም እንዲቀይር አንድ ቦርሳ ሙሉ ገንዘብ ቢሰጠውም ሱ ግን ገንዘቡን አሳንሱር ውስጥ ጥሎት ይወጣል። ይህን ሲያደርግ የተመለከተው ጂንም በሱ ድርጊት እጅግ በጣም ይበሳጫል። ጂንም በጣም ስለተናደደ በከተማ ውስጥ የሚገኙ ዘመዶቹን እንዲያጣሩ ለካንግ ትዕዛዝ ይሰጠዋል። ካንግም ሱ እንዲገደል እነዛን 2 ጥንድ ነፍሰ ገዳዮች ይቀጥራቸዋል። በሚቀጥለው ቀንም ሊዮን ልጇን ለማድረስ ለመውጣት ስታስብ በድንገት ራሷን ስታ ስትወድቅ እንመለከታለን። ሱም ሊረዳት ሲሞክር እነዚያ ነፍሰ ገዳዮች በመኪና ሆን ብለው ይገጯቸዋል። ሊዮን በደረሰባት ጉዳት ሆስፒታል ትገባለች። ሆስፒታልም ስትደርስ ሞታ ነበር። ሱም
እጅግ ከፍተኛ በሆነ ሐዘን ውስጥ ቢገባም ከዚህ በኋላ ግን ለልጁ ያለው አንድ ሰው እሱ እንደሆነ በመረዳት ለልጁ ሁሉን ነገር ለማድረግ ቃል ሲገባ እንመለከተዋለን። ወደ ሊዮን ቤት ሲሄድ ግን አስቀድሞ ጥንዶቹ እዚያ ደርሰው ነበርና በያዙት ጠመንጃ ጥቃት ሊያደርሱበት ይሞክራሉ። በዚህ ትርምስ ሰዓትም የነፍሰ ገዳዩ ሴት ጓደኛም ዩኒን ጠልፋ ትወስዳታለች። ሱ ቢቆስልም ጉልበቱ አልደከመም ነበርና በቡጢ ገዳዩን በመምታት ስልኩን ይቀበለዋል። ልጁም የት እንዳለች እንዲነግረው ነፍሰ ገዳዩን ሲያሰቃየው እንመለከታለን። ሱም ልጁን ለማዳን ሲል ወደ ጂን ዋና መስሪያ ቤት መኪና ውስጥ ሆኖ በመኪናውም ጥሶ ቅጥር ግቢውን ሲገባ እንመለከታለን። ሱም በግቢ ውስጥ ያሉትን እያንዳንዱን ጥበቃ በመቁጨትና በእጁ በመሰንዘር እየዘረራቸው መንገዱን ከፍቶ ይገባል። ረዳት የሆነውን ካንግንም አግኝቶት በውሃው ውስጥ አንገቱን አንቆ ቢዘፍቀውና ልጁ ዩኒ የት እንዳለች ቢጠይቀውም ካንግ ግን ምንም እንደማያውቅ ይነግረዋል። በዚህ መሃል ካንግ ሱ ላይ ጥይት ቢተኩስበትም ሱ ግን ከሱ ማምለጥ ችሏል። ሱም በስተመጨረሻ ልጁ የታሰረችበትን ያውቅና እዚያም ዋና የጂን ተዋጊዎችና አደገኛ የጦር መሳሪያ ጥበበኞች በዚያ ይጠብቁት ነበር። ሱም ቀድሞ ቆስሎ ስለነበር ውጊያው ይከብደዋል። ተዋጊውም ሱ ላይ ተቀምጦበት ሊያንቀው ቢሞክርም በድንገት ያበደው አንድ ተዋጊ ግን ከጀርባው በመምጣት ተዋጊውን በብረት በመውጋት ይገለዋል። ሱም በመጨረሻ ልጁ ዩኒን በብረት ውስጥ ታስራ ያገኛታል። አይኖቹም በእንባ ተሞልተው ሊያወጣት ሲሞክር ቤቱ በሙሉ በቦምብ መታጠሩን ያውቃል። ነፍሰ ገዳዮቹም ቤቱን ሲያፈነዱት ሱ ልጁን አቅፎ ወደ ገንዳው በመዝለል ከሞት ይተርፋሉ። ነፍሰ ገዳዮቹም በድል ስሜት እየተመለሱ ሳለ ካንግ ግን በመኪና ገጭቶ ይገላቸዋል። ካንግም እየገጫቸው የነበረው ሱ አልሞተም አልገደላችሁትም በሚል ንዴት የቀሩትንም ሊጨርሳቸው ሲል ሴቷ ነፍሰ ገዳይ በጠመንጃ አንገቱን በመምታት ትገለዋለች። ሱም ልጁን አዝሎ በዛ ሲያልፍ ሁሉም ደም በደም ሆኖ በሜዳው ላይ ተዘርግፎ እናያቸዋለን። በጥይት የተመታው ካንግም እባክህ እርዳኝ ብሎ ሱም ቢለምነው ሱ ግን ለአንዲት ሰከንድ እንኳን ለሱ ብሎ ለመቆም ሳያስብ ጥሎት ይሄዳል። ታሪካችንም የሚያበቃው ሱና ልጁ ዩኒ በአንድ የአትክልት ስፍራ ውስጥ ተቀምጠው አዲስና ሰላማዊ ሕይወት ለመጀመር ቃል እየገቡ እያስመለከተን ነው። ሁላችሁም የጎጆ ፊልም ቤተሰቦች አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ቪዲዮ ከተመቻችሁ ደግሞ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። መልካም ቆይታ ይሆንላችሁ።